የኢራንና የእስራኤል ጉዳይ እንግዲህ አሁንም እንደቀጠለው ተፋፍሞ የምትመለከቱት እነዚህ ሬሳዎች እንግዲህ ኢራን እስራኤል ውስጥ ጥቃት ከፈጸመች በኋላ እነዚህ የሞቱት ሰዎች ናቸው። ይህም ጥቃት እንግዲህ ኢራን አይ ዶንት ዋንት ፒስ አይ ዋንት ፕሮብሌምስ ያለች ነው። በዚህ ከሁሉም ሰጋር ነው ይጣላችል። ደግሞ አሁን ላይ እንደተሰማው ከሆነ ሳውዲ አረቢያ ኢንተርሴፕት እንዳደረገች ወይም ደግሞ ሚሳኤሎችን እንዳከሸፈች ታውቋል። ሚሳኤሎቹም የታሰቡት ለሪያድ ነበር፣ ሜን ኤርፖርት፣ ዋና ኤርፖርት እና አካባቢ ላይ የሚገኘውን የአሜሪካ ቤዝ እና አታክ ለማድረግ። ይሄ ደግሞ የምትመለከቱት ዩኤኢ ውስጥ አቡዳቢ ውስጥ የሚገኝ የፈረንሳይ ቤዝ። በዚህ ሰዓት የኢራን የበቀል እርምጃ እየተጠበቀ ባለበት ሰዓት ላይ አሜሪካና እስራኤል ግን ቴህራንን ጉድ እየሰሯት ነው። እስኪ ስለ መረጃው ከመናገሬ በፊት መረጃ ቶሎ ልቀቅ የሚሉ ኮሜንቶችና ኢንቦክሶች እንግዲህ በጣም እየበዙ ይገኛሉ። በትናንትናው እለት ብቻ 24 ቪዲዮዎችን ሰርቼላችኋለሁ። በዛውም በአንድ ቪዲዮ ውስጥ 3-4 ሰበር ዜናዎችን ነው ይዤላችሁ የምመጣው እና እንግዲህ የቻልነውን እያደረግን እንገኛለን። እናንተ ብቻ በኮፒ ሊንክ እንግዲህ ተባበሩን። እንግዲህ በዚህ ሰዓት ቴህራን ትላልቅ ጥቃቶች እየተሰነዘረባት ይገኛል። እንግዲህ ከላይ በቪዲዮ ላይ እንደምትመለከቱት አሜሪካና እስራኤል የኢራን ከተማ የሆነችው ኢራንን በከባድ መሳሪያዎች እየመቷት ይገኛሉ። በዚህ ሰዓት ኢራን ደግሞ የበቀል እርምጃ ለመውሰድ በከፍተኛ ሁኔታ በብዙ አቅጣጫዎች እየተዘጋጀች ባለበት ሰዓት ላይ ነው ይህን ጥቃት እየሰነዘሩ ያሉት። የደረሰው ጉዳት እስካሁን ይፋ አልሆነም። አዳዲስ መረጃዎች ሲወጡ አደርሳችኋለሁ። አያቶላ አሊ ካሜኒ ምትክ እንግዲህ ታውቋል። እሳቸው ምትክ እንግዲህ የምትመለከታቸው አያቶላ አሊ ረዛ አራፊ ምትካቸው ሆኖ ተሾመዋል። እናም እንግዲህ የኢራን ኢንተሪም ሊደርሺፕ ካውንስልን ተቀላቅሏል። እናም እንደ ሱፕሪም ሊደር በመሆን አክት ያደርጋሉ ማለት ነው ከዚህ በኋላ። ከዛ በተጨማሪ ደግሞ ኢራን አሁንም ጥቃቶቿን አላቆመችም። ይሄ የምትመለከቱት ፍንዳታ እንግዲህ ኦማን ውስጥ ነው። ይሄ ደግሞ የምትመለከቱት ቴህራን ኢራን ውስጥ ነው። እንግዲህ በጣም ትላልቅ የሚባሉ ከባባድ ፍንዳታዎች የተሰሙ ነው ኢራን ውስጥ። ከዛ በተጨማሪ ደግሞ ኢራን እያጠቀቻቸው ካለችው ሀገራት መካከል አንዷ የሆነችው ዩናይትድ አረብ ኤሚሬትስ ከዚህ በኋላ ዝምታዋን እንደማትቀጥልበት አሳውቃለች። እዚህ በላይ የምትጠቃ ከሆነና ኢራን ጥቃቷን አጠናክራ የምትቀጥል ከሆነ አጸፋዊ ምላሽ ልትመልስ እንደምትችል እየተናገረች። ከዛ በተጨማሪ ደግሞ የራሻው ፕሬዚዳንት ቭላዲሚር ፑቲን አያቶላ አሊ ካሜኒ ሞት ምክንያት የተሰማቸውን ሀዘን ገልጿል። እንዲሁ ደግሞ የእስራኤል ዲፌንስ ሚኒስተር እንደተናገሩት ከሆነ ኤር ሱፐሪዮሪቲ ወይም ደግሞ በአየር ላይ ያለውን ብልጫ ስለወሰድን ከዚህ በኋላ ነንስቶፕ የሆነ የማያቋርጥ አይነት ጥቃት ኢራን ላይ እንፈጽማለን። የእስራኤል ዲፌንስ ፎርስ እንግዲህ የኢራን ባሊስቲክስ ሚሳይል ላውንቸር ወይም ደግሞ የባሊስቲክ ሚሳይሎቹ የሚነሱበት ላውንች የሚያደርገውን እንግዲህ ማጥቃቱን አሳይቷል። ይሄ ድሮን ፉቴጅ ነው። ይሄ የምትመለከቱት ጥቃት ደግሞ ኢራን ዩናይትድ አረብ ኤሚሬትስ ሻርጃ ውስጥ ማለት ነው ከዱባይ ቀጥሎ ያለችው ከተማ ውስጥ የፈጸመችው ጥቃት ነው። እንደምትመለከቱት ጭስ አለ፣ በጣም ብዙ ፍንዳታዎች የተሰሙ አሁንም ድረስ ዱባይ ውስጥ እስካሁን ይህን ቪዲዮ እስከምሰራላችሁ ድረስ ዱባይ ውስጥ ኳታር ውስጥ ድምጽ እየተሰማ ነው፣ ፍንዳታ የተሰማ። ይሄ ኳታር ዶሃ ነው። ተደጋጋሚ ጊዜ ፓውንድ የተደረገች ተደጋጋሚ ጊዜ የተጠቃች ነው ኳታር። እነዚህ ደግሞ የምትመለከቷቸው ፓኪስታን ውስጥ የሚገኙ የአሜሪካ ቆንጽላ ጽህፈት ቤትን ስቶርም አድርገው ወይም ደግሞ ተቃውሞ አስነስተው እሱን ለማጥቃት ሄዱ ናቸው። ከነዚህ ውስጥ አካባቢ ወደ 32 አካባቢ አሁን ላይ ይህን ቪዲዮ በምሰራላችሁ ሰዓት ማለት ነው ሞተዋል ተብሎ ሪፖርት የተደረገ ፓኪስታን ሚሊሻ ናቸው። ይሄ ዝም ብሎ ከቪዲዮ ላይ ያሳየችው ፎቶ ነው። እስካሁን ድረስ እንደዚህ ተከታታይ እየቀረብኩላችሁ ባለውበት ልክ በቀጣይም ተከታታይ ማቅረብላችኋል። እስከዚህ እና አካውንት ፎሎ አድርጉት። ብዙ ጊዜ ይህን ቪዲዮ ኮፒ ሊንክ አድርጉት። አካውንት ውስጥ ገብታችሁ ብዙ ጊዜ ኮፒ ሊንክ አድርጉት። የኢራንና የእስራኤል ጉዳይ እንግዲህ አሁንም እንደቀጠለው ተፋፍሞ የምትመለከቱ እነዚህ ሬሳዎች እንግዲህ ኢራን እስራኤል ውስጥ ጥቃት ከፈጸመች በኋላ እነዚህ የሞቱት ሰዎች ናቸው። ይህም ጥቃት እንግዲህ ተመሳሳይ እስራኤል ውስጥ እንደዚሁ ማለት ነው። ይሄ ያው ሚሳኤል ከወረደ በኋላ ያለው አፍተር ማዝ። ከዛ በተጨማሪ ደግሞ ኢራን ውስጥም ጥቃት እየተፈጸመ ነው። ይሄ የምትመለከቱት ማለት ነው ቴህራን ውስጥ ነው። ይሄም እንዲሁ ቴህራን ውስጥ ነው። አይ ቲንክ ይመስለኛል የቀድሞ ፕሬዚዳንት የተገደሉት በዚህ ጥቃት ነው። የኢራን የቀድሞ ፕሬዚዳንት አሁን ላይ ኤሊሚኔትድ ሆኗል ወይም ደግሞ ተገድሏል። የቀድሞ ፕሬዚዳንት ማለት እኚህ ሰውዬ ናቸው። እናም እንግዲህ ኢራን አቡዳቢ ላይም ጥቃት መፈጸሟን ቀጥላለች። ዛይድ ፖርት የሚባል አቡዳቢ ውስጥ የሚገኝ ፖርት ላይ ጥቃት ፈጽሟል። እንደምትመለከቱት እንግዲህ ይሄ እስራኤል ውስጥ ዋርኒንግ የተሰጣቸው ወይም ደግሞ ማስጠንቀቂያ የተሰጣቸው አካባቢዎች ናቸው እነዚህ እስራኤላውያን። ከዛ በተጨማሪ ደግሞ አሜሪካ በጣም አድቫንስድ የሆነው ቢ2 ስቴልዝ ቦምበሮችን ይህንን ጀቶች እነዚህን ማለት ነው ኢራንን ለማጥቃት መጠቀሟ ታውቋል። ይሄ ደግሞ የምትመለከቱት ኢራን ጥቃት የፈጸመችበት የተባበሩት አረብ ኤሚሬቶች ፕሮፐርቲ የሆነ ኦፍሾር የሆነ ማለት ነው ፐርሺያን ገልፍ ላይ የሚገኝ ኦይል ፕላትፎርም ነው ወይም ደግሞ ከነዳጅና ከዘይት ጋር የተያያዘ ነው። እንግዲህ አስቡት። ይህንን ቪዲዮ እየሰራሁላችሁ ባለው ሰዓትም እንግዲህ አዳዲስ ስትራይኮች እስራኤል ወደ ኢራን እየላከች እንደሆነ ታውቋል። እነዚህ የምትመለከቱት እንግዲህ ይህንን ጭምር ማለት ነው እስራኤልና አሜሪካ ኢራን ላይ ጥቃት ከፍተዋል። በተጨማሪ ደግሞ አሁን ላይ እንደተሰማው ከሆነ ሳውዲ አረቢያ ኢንተርሴፕት እንዳደረገች ወይም ደግሞ ሚሳኤሎችን እንዳከሸፈች ታውቋል። ሚሳኤሎቹም የታሰቡት ለሪያድ ነበር፣ ሜን ኤርፖርት፣ ዋና ኤርፖርት እና አካባቢ ላይ የሚገኘውን የአሜሪካ ቤዝ እና አታክ ለማድረግ። ይሄ ደግሞ የምትመለከቱት ዩኤኢ ውስጥ አቡዳቢ ውስጥ የሚገኝ የፈረንሳይ ቤዝ። ኢራን አይ ዶንት ዋንት ፒስ አይ ዋንት ፕሮብሌምስ ያለች ነው የምትመስለው። በዚህ ከሁሉም ሰጋር ነው ይጣላችልን።